ነጻ ፍቃድ የሚባል ነገር ይኖር አይኖር እርግጠኛ አይደለሁም። እያንዳንዱ የምትወስዷት እርምጃ፣ የምትነፍሱት አየር እናም የምትናገሩት ቃል ከረጅም ጊዜ በፊት በአንድ የማይታይ አካል ተጽፎ ያለቀለት ጉዳይ ነው። አንዳንድ ጊዜ ህይወታችሁ ልክ በሌላ ሰው እየተመራ ያለው ፊልም መስሎ ተሰምቷችሁ ሊሆን ይችላል። ጧት ከእንቅልፋችሁ ተነቃላችሁ፣ ልክ እንደ ፕሮግራም ትለብሳላችሁ፣ ወደ ስራ ትሄዳላችሁ፣ እናም ከሰዎች ጋር ታወራላችሁ። ግን ቆም ብላችሁ ራሳችሁን ጠይቁ። ይሄን የተናገርኩትን ቃል የመረጥኩት እኔ ነኝ ወይስ ስክሪፕቱ ስለታዘዘ ነው አፌ የተንቀሳቀሰው ብላችሁ ራሳችሁን ጠይቁ። አንዳንድ ጊዜ በመስታወት ፊት ቆማችሁ የገዛ ፊታችሁን ስታዩት ባዕድ ይመስላችኋል። የምታዩት ነገሮች፣ የምትሰማቸው ድምጾች፣ ሁሉም ነገር ልክ እንደ ተሰናደ የመድረክ ቲያትር የውሸት ይመስላችኋል። አብዛኞቻችን ይህን ስሜት የአእምሮ ድካም ወይም ጭንቀት ብለን እንጠራዋለን። ስሜቱን ችላ ብለን ወደ እንቅልፋችን እንመለሳለን። ለኃይሉ ግን ይህ ስሜት አልነበረም። ይህ የእሱ አስፈሪ እውነታ ነበረ። ኃይሉ ከእንቅልፉ ነቃ። ነገር ግን የነቃው በተለመደ የደወል ድምጽ አይደለም። ትራሱ ላይ አንድ ወፍራም በቆዳ የተለበደ ጥቁር ደብተር ተቀምጦ ይታያል። ክፍሉ ጸጥ ረጭ ብሏል። በሽፋኑ ላይ በወርቅ ቀለም እንዲህ ተጽፏል። የኃይሉ ቤተሰብ ምዕራፍ 1 ክፍል 1 ዳይሬክተር ቫልቶር 3693። ለኃይሉ የነገር እንግዳ ነበረ። መጽሐፉን ገለጠው። የመጀመሪያው ገጽ ላይ እንዲህ ይላል። ኃይሉ ከእንቅልፉ ነቃ። አይኖቹን እያሻሸ ግራ በመጋባት አጠገቡ የተቀመጠውን ስክሪፕት ተመለከተ። ቀጥሎም ከመኝታ ክፍሉ ወጥቶ ወደ ሳሎን አመራ። ኃይሉ ግራ ተጋብቷል። ምን ማድረግ እንዳለበት አያውቅም። ነገር ግን ወደ ሳሎን አመራ። ሳሎን ውስጥ ሲካሄድ የነበረው ነገር በሙሉ የተለየ ነበረ። ሚስቱ መሰረትና ልጁ ቢኒያም ሁለቱም ለቁርስ ጠረጴዛው ላይ ተቀምጠዋል። ነገር ግን አይንቀሳቀሱም። ልክ ቪዲዮ ፑሽ የተደረገ ነበር የሚመስለው። መሰረት ሻይ ወደ ኩባያው ልትቀዳ ብላ አየር ላይ ተገትራለች። የሻዩ ፈሳሽ ሳይቀር አየር ላይ አርጎ መስሎ ተንጠልጥሏል። ቢኒያም አፉን ከፍቶ ለመብላት ሲዘጋጅ ደርቆ ቀርቷል። ቤቱ በሚያስፈራ ጸጥታ ተሞልቶ ነበረ። ምንም ድምጽ አይሰማም። በዚህ ድባብ ነበረ ድንገት ከሳሎኑ ኮርነር ጋር አንድ ድምጽ የተሰማው። መግቢያው ላይ ዘገየ። እንደገና መድገም አለብን። ስሜት አልተመቸኝም። ኃይሉ ዞሮ ሲመለከት አንድ ሰው በዳይሬክተር ወንበር ላይ ተቀምጦ ይታያል። እግሩን እያወዛወዘ ነበረ። በእጁ ትንሽ የጥቁር ማስታወሻ ደብተር ይዞ ይታያል። ነጭ ሸሚዝና ጥቁር ሱሪ አድርጓል። ትንሽ ፈገግታ ፊቱ ላይ ይነበባል። ልክ ኃይሉ ወደሱ ሲዞር ሰውየው ጣቱን አነሳና አንድ ጊዜ አጮኸ። ወዲያውኑ ዓለም ወደ እንቅስቃሴ ተመለሰች። አየር ላይ የነበረው ሻይ ወደ ኩባያው መፍሰስ ጀመረ። መሰረትና ቢኒያም በድንገት መንቀሳቀስ ጀመሩ። ግን የሚያደርጉት ነገር በጣም ከተፈጥሮ ውጭ ነበረ። ይኸውልህ ኃይሉ ሲንዋን ቴክ ዋን ላይ ትንሽ ዘገየ። ስሜቱ ትክክል አይደለም። እንደገና እንጀምራለን። ቫልቶር ጣቱን ሲያጮህ ሁሉም ነገር ወደ ኋላ ተመለሰ። ኃይሉ በቅጽበት ተመልሶ አልጋው ላይ ተኝቷል። ልክ ቪዲዮ ወደ ኋላ ሲመለስ እንደሚሆነው ማለት ነው። ኃይሉ በፍርሃት ተነስቶ ወደ ሳሎን ሮጠ። አሁን ትንሽ ነገሮች ቀየር ብለዋል። መሰረትና ቢኒያም ይንቀሳቀሳሉ። ነገር ግን እንቅስቃሴያቸው እነሱ አይመስልም። ትንሽ ለየት ብለዋል። መሰረት ሻዩን ስትቀዳ ፊቷ ላይ የማይጠፋው ፈገግታ ነበረ። አቋቋሟም ቢሆን እንደ ሮቦት ነበረ። ብዙ አትንቀሳቀስም። እናንተ ሰዎች ምን ሆናችሁ ነው? ቫልቶር በቁጣ ደብተሩን ጠረጴዛው ላይ መታው። ከት ቶሎ ብሎ ከወንበሩ ተነሳ። ኃይሉ ስክሪፕቱን እያበላሸ ነው። በዚህ ትዕይንት ላይ ደስተኛ አባት ነህ። ሚስትህን ትስማለህ፣ ቁርስን ትበላለህ፣ ስለ አየር ሁኔታ ታወራለህ። ጥያቄ መጠየቅ አልተፈቀደልህም። በል ከዛው ቀጥል። ኃይሉ ግራ በመጋባት ጠየቀ። ቆይ ምንድን የተካሄደ ያለው? ከት ቫልቶር በቁጣ ተናገረ። ይኸውልህ ኃይሉ በጣም በተደጋጋሚ ስክሪፕቱን እያበላሸ ነው። ቆይ ካራክተሮቹ አልተመቹም? ልጅ የሚባል ነገር አትፈልግም? ቆይ እሺ አንዴ ጠብቀኝ። ኃይሉ በድንጋጤ ተናገረ። እንዴ ልጄስ? ቆይ የት ነው ያደረከው? ኃይሉ ከእንደገና እድል አልሰጠም። ስክሪፕቱን ከእንደገና በትክክል በለው። ምንም አይነት ስህተት አልፈልግም። ኃይሉ በድጋሚ ከእንቅልፉ ነቃ። የአደለ ቢስ ጥቁር ማስታወሻ ደብተር ከጎኑ ተቀምጧል። በድጋሚ ማስታወሻ ደብተሩን ገለጠው። የቅድሙ ጽሑፍ ነበረ። ኃይሉ ከእንቅልፉ ነቃ። አይኑን እያሻሸ ግራ በመጋባት አጠገቡ የተቀመጠውን ስክሪፕት ተመለከተ። ቀጥሎም ከመኝታ ክፍሉ ወጥቶ ወደ ሳሎን አመራ። ይኸውላችሁ ማካበድ አይሆንብኝ፣ ግን ኃይሉ ከሚባለው በላይ ግራ ገብቶታል። እናም በዛም ምክንያት በማንኛውም ሰዓት ስህተት ሊሰራ ይችላል። በአሁኑ ቀስ ብሎ ነበር ወደ ሳሎን ያመራው። ሁኔታዎች ከቅድሙ ትንሽ ለወጥ ብለዋል። ቢኒያም የለም፣ መሰረት ብቻ ነበረች። ኃይሉ በንዴት ወደ ሰውየው ዞር ብሎ ጠየቀው። ልጄን የት ነው ያደረከው? ቫልቶር በንዴት ከወንበሩ ተነሳ። ከት ይበቃል ኃይሉ፣ በጣም የተፈታተንከኝ ነው። ስለምን ልጅ ነው የምታወራው? እስቲ ዙሪያን ተመልከት። ልጅ የሚባል ነገር አለ? ኃይሉ ዙሪያውን ተመለከተ። ቢኒያም የለም። ግድግዳ ላይ የተሰቀሉት የሱ ፎቶዎች፣ መጫወቻዎች፣ ሁሉም ነገር ጠፍተዋል። ኃይሉ አይኑን ማመን አልቻለም። እሺ ለዛሬ ይበቃል።
ሚስቱ በድንገት ጠፋች። ከነገ ጀምሮ አዳዲስ ካራክተሮችን ጨምረን ትወናውን እንቀጥላለን። በል ደህና ሁን።